ጎበዜ ይሄንም ያበራ ፊት ታየዋለህ የሳውዲ አዘነበች ይሄን የመሰለ ፊት ካየ እኮ የወር ደመወዟን ነው የምትልከው ካሳ ግን ፈጣሪን አትፈራም ልጅ እኮ ቀን ከሌሊት በረሃ ላይ ለፍታ ነው ይሄን ብር የምትልከው ህሊናህ ግን አይወቅስህም ዝም በል እኔ እኮ ነው ልቧን የምጠግነው እኔ ባልኖሮ እኔን የመሰለ ሸበላ የት ታገኝ ነበር እኔ ባላወራት ፍቅር እኮ መድኃኒት ነው እኔን አታውቅም እንዴ ኧረ እኔም በጣም ነው ናፈቅሽኝ እኔ ወድ የምር በጣም ናፍቀሽኛል ከሚባለው በላይ ማለት ነው ደህና ነኝ እባክሽን ግን በጣም ናፍቀሽኛል ራያ እባክሽን ምንም አይልም ሀሪፍ ነው ግን ናፍቀሽኛል በጣም አንቺ አለሁልሽ ደህና ነሽ የኔ ተናፋቂ በጣም ነው ናፈቅሽኝ ያው ምን ታደባ ምን ላድርግ ብለሽ ነው ለቤታችን እንግዲህ ታትሬ ነው እየሰራ ያለሁት አው በጣም እየለፋው ነው ብታይ በጣም እየለፋው ነው ግን ያው ችግር የለውም ለነገ ጧት ተስፋችን ስለሆነ ችግር የለውም በጣም ነው ደስ ያለኝ አዎ በጣም ነው ደስ የሚለው እና ግን ትንሽ የቀለም ብር ጎሎ የነበረና ለጠይቀሽ እያልኩኝ አዎ ቀለሙ ገና ስለሆነ የጣሪያውን ብር ገና ነው ገና ከላይ ኮርኒስ ገና ስለሆነ የኮርኒሱንም የቀለሙንም አንድ ላይ አድርገሽ ላኪ እሺ እኔ ቆንጆ እንደዚህ እኮ ነው በጣም ታኮሪ አዎ በጣም ነው ደስ ያለኝ እኔ ራሱ በቃ ሌት ተቀን እዛው ነኝ ያልኩሽ እንዴት ደስ እንደሚል ብታይ አዎ እንደዚህ ነው ያው ታደርጊዋለሽ እንግዲህ ነገ ጧት ስትመጪማ እኔ ራሱ እንዴት እንደናፈቅሽኝ አዎ ደህና ናቸው እኔ ያለው ስትመጪ በቃ አይደል መግባት ነው ዘው እንደዛ ነው እሺ ነው ለማንኛውም በጣም ነው የምትናፍቂኝ እወድሻለሁ እሺ ነው
የና አርከኝ አንደን እንጂ ምንም አንል ምን እንሆን ብላ ደግሞ ይውላህ ነው በላይ በሪያገቱ ነው አንተ ነገር እንደው ለሪያገት ዘልቀዋለሁ ብለህ ነው። ኧረ ወዲያ ያንተስ ቤት እንደሚያደርስ እናያለን ሲሉ ታጠሪያ ነው የሚውለው ሀሱ ሰላም ብለህ ነው አንተ ነገር እቺዋሪ ላይ ያለኝ ማን ሌላ ንብረት አለ ይቺ እኮ ናትኝ የምታበላኝ። ኧረ ወዲያ በሪያ አይሉት አያርስ ምን ሀሱ ታጠሪያ ትውላለህ አንድ ነገር እንደሚያረግልህ ያው ነው የሚሻለው። አንተው ያንተን ኑሮማ እያየ ነው አይደለ? ሰላም ብለህ ነው። አዎ በሉሲ አበጀሽ እሺ በሉሲ አሎ ሄሎ የኔ ውድ ፍቅር ደህና ነሽ? እንዴት ነሽ የኔ ውድ የኔ ናፍቆት? ወይ አንቺ ደህና ነሽ ግን? ተናፍቀሻን እባክሽን ደህና ነሽ? እንዴት ነሽ? ሁሉ ሰላም ነው? አዎ እየደወልኩልሽ እኮ ስልክ አታነሽም ነበረ። አዎ እና ደህና ነሽ? አለሁ እኔ እባክሽ አለሁ። እኔማ በጣም ፈልጌሽ እኮ ለአስቸኳይ ጉዳይ ፈልጌሽ ብደውል ስልክ አታነሽም። አዎ ልክ ነሽ። በጣም ፈልጌሽ ነበረ። አዎ በሰፈር የሆነ በሬ ነበረና ለሰርጋችን ብዬ እንትን እየፈለኩ ነው በሬ ብዬሻል ነበረ። አዎ እሱን በሬ በሰፈር የሚሸጥ በሬ አግኝቼ ነበርና እሱን ሰለሱን አማክርሽ ብዬ ነው። ዋጋው ደግሞ ቀነስ ያረገር ስለሆነ አዎ እና ይኸውልሽ በጣም አሪፍ በሬ ነውና እሱን ብንገዛው ብዬ ነበረ። ስጋ አለው በጣም አሪፍ ስጋ ነው የያዘው። ብታዩ በጣም ወፍራም ነው። አረ የደለበ ነው በጣም እና በቃ እሱ እናው በሬው በጣም ቆንጆ በሬ ነው። አረ የደለበ ነው ብታዩ ጭራሽ የዲሃ ንብረት ነው ብታይ። በቃ ያንኑ ነው የሚቀልበው አልኩሽ። ያንኑ ነው የሚቀልበው። የፈጣሪ ያለ የተለየ ነው። አዎ እና በሰፈር ያንን ከገዛነ ደግሞ ሌላ መጨመሪያ ስለሚያስፈልግ ገበያ ላይ እንገዛለን። አዎ ልክ ነሽ። አዎ እና ምን ልበለው ለካ ደሞዝሽ ገና ነው። እኔ መች አወኩኝ ብለሽ ነው ያንን የኔን ሐሳቤን እንትን አልኩ እንጂ። አዎ አይ እንደዛ ከሆነ ችግር የለውም። ፈላልጊ ዝሮ እና ከዛም በኋላ ይከፈላል። አዎ በጓደኞችሽም ቢሆን ፈልጊና አዎ በጓደኞችሽ ፈላልገሽ ላኪ። ችግር የለውም። ደሞዝ ሲደርስ እንትን ታያቸው የለ። አዎ ችግር የለውም። በቃ እንደዛ አድርጊ። ያንን በሬውን ዝሮ ይቀመጥ ባላቸዋ። እሺ እኔ እናት እሺ ወዲያው እሺ በቃ እሺ እደውልልሻለሁ። ይሄን ስራ ላይ ከሆነች ችግር የለውም። በኋላ እናወራለን ደግሞ። እሺ
መጣህ እንደ በእግሬ ቆይተህ ነው? አዎ በዚህ ክጀር ልቄ እየወጣሁኝ መጣሁ። ደግሞ ይቺ ደወለች። ማናት እሷ? እቺ ወርቅነሽ ናታ። ኧረ ስልኩን ዝጋ ሞገስ መጣብኝ። ሞገስ ካሳ፣ ኧረ ካሳ፣ አንተ ካሳ፣ ይሄ ሰውዬ ምን ሆኖ ነው?